ከጓደኛዎት ጋር ወይም ብቻዎትን ጉዞ ለማድረግ እያቀዱ ነው? ስለዚህ ይሄ ቪዲዮ በእርግጠኝነት ይጠቅማቸዋል። ብዙ ሰዎች ከሆነ ቦታ ወደ ሌላ ቦታ ሄደው ለመጎብኘት ሲያስቡ እነዚህን አራት ነገሮች ብቻ ስለማያስቡ ወይም ደግሞ ስለማይዘጋጁባቸው ትልቅ የሆነ የገንዘብ ኪሳራ ይደርስባቸዋል። ወይም ደግሞ ሰዎች በቀላሉ አታሏቸው ገንዘብ ይቀበላሉ ማለት ነው። የመጀመሪያና ዋነኛው ነገር ታይሚንግ ነው። ታይሚንግ ማወቅ መቻል አለባቸው። ስትጓዙ የምትጓዙበትን አካባቢ ሁኔታ ከጊዜው ጋር አስተባብራችሁ ማወቅ መቻል አለባችሁ ማለት ነው። ለምሳሌ ወደ ጎንደር ሄዳችሁ ለመጎብኘት ስታስቡ ጥምቀት የሆነ ጊዜ ላይ ባይሆን ይመረጣል። ምክንያቱም ሆሊዴይ ስለሆነ ክብረ በዓል ስለሆነ በጣም ብዙ ቱሪስት ይኖራል ማለት ነው። ልክ ሌሎች ቦታዎች ላይም ሲሄዱና ለመጎብኘት ሲያስቡ እነዚህን ነገሮች ከግምት ውስጥ ማስገባት ያስፈልጋል። የምትሄዱበት አካባቢ ጊዜውን ይመስላል። እዛ አካባቢ ላይ በዓል ካለ ክራውድድ ነው። ስለዚህ በዛው ልክ የቱሪስት መጠን ስለሚጨምር ገንዘባችሁን በቀላሉ ልትበሉ ትችላላችሁ፣ ወይም ደግሞ ማውጣት ካለባችሁ በላይ በዛ ሰዓት የሚያስከፍሏችሁ ማለት ነው። ስለዚህ ጉዞዎችን ለማድረግ ስታስቡ ስታወጡ ታይሚንግ ዋናና አንደኛው ነገር ነው ማለት ነው። ሁለተኛ ፒክ ሲዝኖችን ባትመርጡ የተሻለ ነው። ፒክ ሲዝኖች የሚባሉት በስፋት ጉዞዎች የሚደረጉበት በስፋት ሆቴሎች ቡክ የሚደረጉበት ወቅት ስለሆነ እነዛም ወቅቶች ላይ ቱር ለማድረግ ባታቅዱ እጅግ በጣም የተሻለ ነው። በዛ ብቻ ትልቅ ገንዘብ ማትረፍ ትችላላችሁ ማለት ነው። ምክንያቱም ፒክ ሲዝን ላይ ሆቴሎች በብዛት ስራ ስለሚሰሩ ወይም ደግሞ ቡክ ስለሚደረጉ ሬታቸው በዛው ልክ ይጨምራል ማለት ነው። ሁለተኛና ዋነኛው ሰዎች ገንዘባቸውን የሚበሉበት ወይም ደግሞ ማውጣት ካለባቸው በላይ የሚያወጡት ትራንስፖርቴሽን ላይ ነው። ትራንስፖርቴሽን ላይ ዋይዝሊ ካልመረጥን ወይም ደግሞ ዋይዝሊ ካልተጓዝን ገንዘባችን በቀላሉ እናጠዋለን ወይም ደግሞ እንበላለን ማለት ነው። ለምሳሌ መጀመሪያ ማድረግ ያለብን ወደምንሄድበት አቅጣጫ ወይም ደግሞ የምንሄድበትን አካባቢ ዋይዝሊ መምረጥ ያስፈልጋል ማለት ነው። በብዛት እኔ በግሌ በብዛት ኔቸር የሆኑ ቦታዎችን ለመጎብኘት ብታስቡ የተመረጠ ወይም ደግሞ አሪፍ ሀሳብ ይመስለኛል። ምክንያቱም ኔቸር የሆኑ ቦታዎች ላይ ብዙ ጊዜ ፊዎች አይኖሩም። አንድ ፊ ነው የሚኖረው፣ ወይም ደግሞ ፓርክ ከሆነ አንድ ፓርክ ኢንትራንስ ፊ ነው የሚኖረው ማለት ነው። ከከተማ ውስጥ ካሉ ጉዞዎች ይልቅ ኔቸር የሆኑ ወይም ደግሞ ካልቸርን ከመጎብኘት ይልቅ ኔቸርን ለመጎብኘት ብታቅዱ እጅግ በጣም የተሻለ ነው ብዬ አስባለሁ። በዛ ከብዙ ገንዘብ ስለምታተርፉ ማለት ነው። ሁለተኛው ፐብሊክ ባሶችን መጠቀም መቻል አለባችሁ ማለት ነው። ፐብሊክ ባሶች ከኖርማል አሁን ለምሳሌ ተከራይታችሁ ከምትሄዱ ወይም ደግሞ የሆነ መኪና ይዛችሁ ከምትሄዱ ፐብሊክ ባሶችን መጠቀም እጅግ በጣም ለፋይናንሻል አቅማችሁ ወሳኝና ትልቅ ሚና ይኖረዋል ማለት ነው። ስለዚህ የትም ቦታ ስትንቀሳቀሱ ፐብሊክ ባሶች ወይም ደግሞ ሎካል ሰዎች የሚጠቀሙ ትራንስፖርቴሽን ሲስተሞችን መጠቀም መልመድ አለባችሁ ወይም ደግሞ መቻል አለባችሁ ማለት ነው። ቀጥሎ በእግራችሁ ወክ ለማድረግ ሞክሩ። አንድ ለምሳሌ ሲቲ ቱር ከሆነ የምታደርጉ ከሆነ በእግራችሁ መጎብኘት ወይም ደግሞ በእግራችሁ ወክ ማድረግ ትችላላችሁ ማለት ነው። ያ እንዴት ነው የሚሆነው? ሴፍ በሆነ ወይ ከተማ ውስጥ ቀን ላይ መዘዋወር የትም ቦታ ይቻላል። ስለዚህ እናንተም ቀን ላይ የተዘዋወራችሁ ሲቲ ቱራችሁን ማድረግ ትችላላችሁ ማለት ነው። በዛ የተለያዩ ኤክስፒሪየንሶችን ኢቭን ከፍለው ወይም ደግሞ መኪና ተኮናትረው ከሚጎበኙ በላይ ኤክስፒሪየንስ ታደርጋላችሁ፣ የምትፈልጉትን ነገር ታያላችሁ ማለት ነው። ስለዚህ ወክ እንድታደርጉ እመክራችኋለሁ ማለት ነው። ሶስተኛው ዳይኒንግ እና ፉድ ስትራቴጂ ነው። ይሄ ብዙ ሰዎች የማያውቁት ግን ማድረግ የሚችሉት ነገር ነው ማለት ነው። ምግባችንን ስንመገብ ወይም ደግሞ ቱር በምናደርግበት አካባቢ ላይ ምግብ ስንመገብ ሰርች ወይም ደግሞ ጎግል ባናደርግ በጣም የተሻለ ነው ማለት ነው። ሬስቶራንቶችን ጎግል አድርጎ ማግኘት ይቻላል። በጣም ቀላሉ ኢዚ ወይ ነው። ነገር ግን ኢንተርኔት ላይ የሚወጡ ሬስቶራንቶች ኢንተርኔት ላይ አቬይላብል የሆኑ ሬስቶራንቶች በአብዛኛው ቱሪስትን ሴንተር አድርገው የሚሰሩ ስለሆነ ብዙ ኮስት የምታደርጉባቸው ወይም ደግሞ ብዙ የምታወጡባቸው ሬስቶራንቶች ነው የሚሆኑት ማለት ነው። ከዛ እንደዛ ከማድረግ ይልቅ ግን ማድረግ ያለባችሁ ሎካሎችን መከተል፣ ሎካሎችን መጠየቅ፣ ባጀት የሆኑ ሬስቶራንቶች መጠቀም እጅግ በጣም አዋጭ ነው ብዬ አስባለሁ። ምክንያቱም ትልቅ ገንዘባችሁን ሴቭ የምታደርጉበት መንገድ ነው ማለት ነው። ስለዚህ ሎካሎች የሚጠቀሙትን ሬስቶራንቶች ብትጠቀሙ እጅግ በጣም የተሻለና የተመረጠ ነው ማለት ነው። ሁለተኛ ማድረግ ያለባችሁ ብዬ የማስበው በዚህ በምግብ ስትጠቀሙ ስትሪት ፉዶችን በብዛት ስትጠቀሙ ሞር ሪከመንድ አደርጋለሁ ማለት ነው። ያ ማለት ስትሪት ፉድ ተጠቀሙ ሲባል ብዙ ጊዜ ጭንቅላታችን ውስጥ የሚመጣው ምንድነው ሴፍ እንዳልሆኑ ወይም ደግሞ
ሄልዚ እንዳልሆኑ የምናስበው ማለት ነው። ነገር ግን እንደዛ አይደለም። ሄልዚ የሆኑ ፉዶችን ማግኘት ይችላል። ለምሳሌ በተለይ እዚህ ኢትዮጵያ ውስጥ ስንንቀሳቀስ ወይም ደግሞ ከአንድ ቦታ ወደ አንድ ቦታ ስንሄድ መንገድ ላይ መጠቀም ያለብን ወይም ደግሞ ከመንገድ ላይ ገዝተን መጠቀም ያለብን ምግቦች አሉ። ለምሳሌ ፍራፍሬዎች፣ ሙዝ፣ አቮካዶ ምናምን እነዚህ የመሳሰሉትን ስትሪት ላይ ማግኘት የምንችላቸው ምግቦች ናቸው። ስለዚህ እነሱን መጠቀም እንችላለን ማለት ነው። በጣም ከሬስቶራንት ምግቦች የቀነሱ ናቸው። ጤናቸውንም የተጠበቀ ነው ማለት ነው። ስለዚህ ስትሪት ፉዶችን ኮንሱም እንድታደርጉ እመክራችኋለሁ ማለት ነው። ከዛ በተጨማሪ እኔ በግሌ ማላደርገው የትም ቦታ ሲንቀሳቀስ ፓክድ የሆነ ወይም ደግሞ በቦትል የሆነ ውሃ አልጠቀምም ማለት ነው። የታሸገ ውሃ አልጠቀምም። መጀመሪያ ሲሄድ ወደሚሄድበት አካባቢ ላይ ያለው ውሃ ምን አይነት ነው፣ ጤናማ ነው የሚለውን ነገር አረጋግጣለሁ። በብዛት እንደሆነ ኢትዮጵያ እድለኞች ነን፣ የቧንቧ ውሃ መጠቀም እንችላለን። ስለዚህ በተቻለ መጠን የታሸገ ውሃ በመቀነስ ገንዘባችንን መቀነስ እንችላለን። ፕላስ ደግሞ ከገንዘቡም በተጨማሪ ኢንቫይሮንመንታችንን መጠበቅ እንችላለን። ስለዚህ በፍጹም ውሃው ንጹህ ካልሆነ በስተቀር ቦትል የሆነ ውሃዎችን ባትጠቀሙ እመክራለሁ እኔ በግሌ ማለት። ከዛ በተጨማሪ ሰዎችን ጎግል ከማድረጋችሁ ሁሉም ላይ ቦታ ላይ ይጠቅማል ማለት ነው። ጎግል ከማድረጋችሁ በፊት እዛው አካባቢ ሎካሎችን መጠየቅ እኔ ሞር አድቫንስድ ወይም ደግሞ ጥሩ ነው ብዬ አስባለሁ። ያንን የምለው ለምንድን ነው? ጉግል ኦፍ ኮርስ ኮሬክት የሆነ ኢንፎርሜሽን ወይም ደግሞ ትክክለኛ መረጃ ሊሰጠን ይችላል። ነገር ግን እንደ ሎካል ውስጥ እንዳለ ሰው ወይም ደግሞ አካባቢው ሰው ጉግል ኤቭሪቲንግ ያውቃል ብዬ አላስብም። በተለይ እንደኛ ያላደጉ ወይም ደግሞ በማደግ ላይ ያላለው ሀገራት ውስጥ ጉግል ይህን ያህል ይቻላል ብዬ አላስብም። ምክንያቱም ከጉግል በላይ እዛ አካባቢ ላይ ያለ ህብረተሰብ ስለ አካባቢው ብዙ ነገር ማወቅ መረዳት ይችላል ማለት ነው። ስለዚህ ኢንስቴድ ኦፍ ጉግል ሰዎችን መጠየቅ፣ ሎካሎችን መጠየቅ በጣም ሞር የተሻለ ነው አስባለሁ። ስለምትበሉበት፣ መተኛት ስላላችሁ የምትፈልጉበት፣ ስለ ባጀታችሁ ነገራችሁ ሰዎችን ብትጠይቋቸው ሰዎች እናንተን ጋይድ የማድረግ አቅም አላቸው ማለት ነው። ምክንያቱም ብዙ ጊዜ እኛ ቱሪስት ሆነን ወደ አንድ አካባቢ ሲሄድ እዛ አካባቢ ሰዎች የመርዳት ወይም ደግሞ ፍቅራቸውን የማሳየት ፍላጎት ስላላቸው እኛን ስለሚያግዙን ሰዎችን መጠየቅ ተለማመዱ። ስለዚህ ያ ማለት ግን ሁሉንም ሰው ያገኘነውን ሰው እንጠይቃለን ማለት አይደለም። ሴፍ የሆኑ ቦታ ላይ የምንጠይቀውን ሰው ለይተን መጠየቅ መቻል አለብን ማለት ነው። አራተኛው ባጀት ኮንቲንጀንሲ መያዝ ተለማመዱ። ይሄ ግዴታ ነው። የትም አካባቢ ውስጥ ሜድ ስለ ቦታው ኢቨን ሙሉ ያወቅን ቢመስለን ራሱ የሚቀየሩ ነገሮች አሉ፣ ወይም ደግሞ መስት መታየት ያለበት ነገር ሊያጋጥመን ይችላል። ስለዚህ ቦታዎችን ለይተን ማወቅ ሁሉንም ቦታዎች ለመጎብኘት ወይም ደግሞ ያቀድናቸውን ነገሮች ለማድረግ ስንነሳ የ20% ህግ መከተል መቻል አለብን ማለት ነው። ስለምናደርጋቸው ለምሳሌ ሙሉ ቱራችን ባጀታችን 20 ሺህ ብር የሚጨርስ ከሆነ የ20% ኮንቲንጀንሲ መያዝ አለብን ወይ ደግሞ ተጠባባቂ ገንዘብ መያዝ አለብን ማለት ነው። 2000 ብር በሆነ እቅዳችን 200 ብር መያዝ መቻል አለብን ኮንቲንጀንሲ ወይ ደግሞ ተጠባባቂ ክፍያዎች ማለት ነው። እነዚህ ክፍያዎች የሚረዱ ለምንድን ነው? አንዳንድ ጊዜ ያልታሰቡ ወጪዎች ሊያጋጥሙን ይችላሉ። እዛ ሰዓት ላይ ለመክፈል ያቀድናቸው ቦታዎች ላይ ጭማሪ ካለ ጭማሪዎችን ከቨር ለማድረግ እነዚህ ክፍያዎች ይጠቅማሉ ማለት ነው። ስለዚህ ይህንን ቲፕ ተጠቅማችሁ ወደምትጓዙበት ቦታ ስትነሱ 20% ኮንቲንጀንሲ የመያዝ ልምድ ቢኖራችሁ እጅግ በጣም የተሻለ ነው ማለት ነው። ከዛ በአጠቃላይ ሳጠቃለለው ቪዲዮዬን ማድረግ ያለባችሁ ባጀት ኮንቲንጀንሲ ስታወጡም ሆነ ኤቭሪቲንግ ፕላን ስታደርጉ ቱር ለማድረግ ፕላን ስታደርጉ ለጥሩ ነገር ተስፋ አድርጉ፣ ነገር ግን ለወረስቱም ተዘጋጁ ማለት ነው። ያ ማለት በየሄድንበት ምንም አይነት ነገር ሊያጋጥም ይችላል። ቦታው ላይ ልክ እንደደረሰን የተለያዩ አይነት ዲዛስተሮች ሊኖሩ ይችላሉ። ሰው ጦርነት ሊኖር ይችላል። የተለያዩ አደጋዎች ሊከሰቱ ይችላሉ። ስለዚህ ለነዛ ነገሮች ፕላን ማድረግ ያስፈልጋል ማለት ነው። ስለዚህ ሆፕ ፎር ዘ ቤስት ፕላን ፎር ዘ ወርስት ነው ማለት ነው። ስለዚህ ያንን መሪ ተከትላችሁ ጉዟችሁን እንድታቅዱ ሪከመንድ አደርጋችኋለሁ ማለት ነው። ሮጀር ነኝ። ከኔ ጋር አብራችሁ ለመቆየት ሰብስክራይብ አድርጉ። ቀጣይ ከዚህ በኋላ በተከታታይ የሚሰራቸው ቪዲዮዎች እንዲደርሷችሁ የደወል ምልክቱን ተጫናችሁ ፎሎ እንድታደርጉኝ ጋብዛችኋለሁ ማለት ነው። ቪዲዮ ከተመቻችሁ ወይም ደግሞ ከጠቀማችሁ የላይክ በተኗን ተጫኑልኝ፣ አበረታቱኝ። አመሰግናለሁ።